ሰላም የኢትዮ ሚድ ላብ አካዳሚ ተከታዮች እንኳን ወደ ቻናሉ በድጋሚ መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ዛሬ ደግሞ እንደተለመደው በሌላ ቶፒክ መጥተናል። ማኮንኬ አጋር ይሆናል የምናየው። በበቀደም ስለ ካልቸር ኤንድ ኢትስ ታይፕ የሚለውን ብዙ ነገር አወርተንበታል። ያን ቪዲዮ ያላያችሁ ታች ዲስክሪፕሽን አስቀምጥላችኋለሁ፣ ሊንኩን እየገባችሁ ቪዲዮውን እዩ። ብዙ ነገር ታገኙበታላችሁ። ብዙ ነገር አወርተንበታል። የዛሬው ርዕሳችን ማኮንኬ አጋር ይሆናል። ቪዲዮውን እስከ መጨረሻው እዩት፣ አብራችሁን ቆዩ። በዛሬው ቪዲዮአችን ውስጥ ያካተትናቸው ፖይንቶች ምን ናቸው? አንደኛ ኢንትሮዳክሽን ቱ ማኮንኬ አጋር፣ ስለ ማኮንኬ አጋር ዴፊኒሽን አንዳንድ ነገር እንላለን። ሌላኛው ኮምፖዚሽን ኦፍ ማኮንኬ አጋር፣ አንድ ማኮንኬ አጋር በውስጡ ሊይዛቸው የሚችሉት ኢንግሪዲየንቶች ምን ናቸው የሚሉትን እናያለን። ሌላኛው ፕሪንሲፕልስ ይሄ ማኮንኬ አጋር እንዴት ነው የሚሰራው የሚለውን ደግሞ ግልጽ በሆነ ወይ የምናየው። ሌላኛው ኢንተርፕሬት ኦፍ ዘ ሪዛልት፣ ከዛ እዛ ማኮንኬ አጋር የሚፈጠሩት ነገሮችን እንዴት ኢንተርፕሬት እንደምናደርግ በሰፊው እናወራለን። ሌላኛው እና የመጨረሻው ዩዝ ኦፍ ማኮንኬ አጋር። እነዚህን አንድ በአንድ ስለምናይ ቪዲዮውን እስከ መጨረሻው እዩ። ወደ ቪዲዮ ኢንትሮዳክሽን ማኮንኬ አጋር ማለት እንግዲህ it is a selective and also a differential media for a cultivation of coliform organisms። እዚህ ጋር በደንብ ልትረዱኝ የሚገባ it's important for cultivation of coliform organisms። ኮሊፎርም ኦርጋኒዝም ምንላቸው? ምን አይነት ኦርጋኒዝሞች መሰላችሁ? ሞስትሊ ገት ላይ የሚኖሩ ማይክሮ ኦርጋኒዝሞች ሲሆን እነዚህን ማይክሮ ኦርጋኒዝሞች ካልቲቬት ለማድረግ የሚጠቅመን ሚዲያ ምን አይነት ሚዲያ ነው? ማኮንኬ አጋር ይባላል። ኢትስ ኢምፖርታንት ፎር ካልቲቬሽን ኦፍ ኮሊፎርም ኦርጋኒዝምስ ወይም እነዚህ ገት ላይ የሚኖሩ ማይክሮ ኦርጋኒዝሞችን ካልቲቬት ለማድረግ ወይም ለማሳደግ የምንጠቀምበት ሚዲያ ማኮንኬ አጋር እንለዋለን ማለት። ለምን ይጠቅመናል? what is the use? It's important for isolation and also a differentiation of non-fastidious gram-negative rods። እንግዲህ እዛ ላይ እነዚህ ኮሊፎርም ኦርጋኒዝምስ የሚባሉት ወይም ገት ላይ የሚኖሩ ባክቴሪያዎች ምን አይነት ናቸው? ፖዚቲቭ ግራም ፖዚቲቭ ማለት ግራም ኔጌቲቭ ባክቴሪያዎች አሉ አይደለም? ግን ሴሌክቲቭሊ የሚያሳድገው ማን ነው? ሴሌክቲቭሊ and differentially የሚያሳድገው ግራም ኔጌቲቭ ሮድ ነን ፋስቲደስ ሳይሆን ነን ፋስቲደስ ግራም ኔጌቲቭ ሮድስ። ነን ፋስቲደስ ግራም ኔጌቲቭ ሮድስ ማለት ነው እነዚህ ፋሲ የሆኑ ኒውትረንት የማይጠይቁ ማለት ነው። በቀላሉ ማደግ በሚኒማል ኒውትረንት ማደግ የሚችሉ ማይክሮ ኦርጋኒዝሞችን የምናሳድግበት አጋር ማኮንኬ አጋር ይባላል። It's important for isolation and also differentiation of non-fastidious gram-negative rods ማለት ነው። ስለዚህ ለግራም ኔጌቲቭ ሮድ ክሮስ የምንጠቀምበት አጋር ማኮንኬ አጋር ይባላል። ይሄ as a definition ይሄንን በደንብ ያዙልኝ። ሌላኛው ኮምፖዚሽን፣ እንግዲህ አንድ ማኮንኬ አጋር በውስጡ ምን አለው የሚለውን ነገር ማየት አለው። ኮምፖዚሽን የመጀመሪያው ፔፕቶን ነው። ይሄ ፔፕቶን ማለት ኢትስ ኢምፖርታንት as a source of amino acid፣ እንደ አሚኖ አሲድ ሶርስ ሆኖ ያገለግለናል ማለት ነው። ማለት ፔፕቶን ማለት ነው። ሌላኛው ላክቶስ ሞኖሃይድሬትስ። ይሄ ላክቶስ ሞኖሃይድሬት የምንላቸው ደግሞ ኢትስ ሶርስ ኦፍ ኤነርጂ፣ እንደ ኤነርጂ as a carbohydrate የሚያገለግል ደግሞ ላክቶስ ሞኖሃይድሬት። ሌላኛው ባይል ሳልትስ ኤንድ ኦልሶ ክሪስታል ቫዮሌት፣ እነዚህ ደግሞ as a selective agent። እንግዲህ ምክንያቱም it is a selective and a differential media አይደለም። ስለዚህ selective agent ያስፈልጋል ማለት ነው። አንድን ኦርጋኒዝም ሴሌክት አድርጎ ለማሳደግ selective agent ያስፈልጋል። ስለዚህ እነዚያ selective agents እነማን ናቸው? ባይል ሳልትስ ኤንድ ኦልሶ ክሪስታል ቫዮሌት ማለት። ሌላኛው ኒውትራል ሪድ፣ ይሄ ደግሞ it's a differential indicators፣ ይሄ ፒኤች ዳይ ኢንዲኬተርስ የሚባሉት። ምክንያቱም አንድን ማይክሮኦርጋኒዝም ከአንድን ማይክሮኦርጋኒዝም ዲፈረንሺየት ለማድረግ የሆነ ኢንዲኬተር ያስፈልጋል አይደል? የነዛን ሂድን አይደንቲፊኬሽን እንዲወጣ የሚያደርግ
ኢንዲኬተር ያስፈልጋል። ስለዚህ ኒውትራል ሪድ አስ ኢንዲኬተር አለ። ሌላኛው ሶዲየም ክሎራይድ ደግሞ ኢትስ ኢምፖርታንት ፎር የሚዲያውን ኦስሞቲክ ባላንስ እንዲጠብቅልን ደግሞ ሶዲየም ክሎራይድ አለ። ሌላኛው ደግሞ አጋር አስ ሶልዲፋይንግ ኤጀንት። ስለዚህ አንድ ማኮንኪያ አጋር እነዚህን ኮምፖነንቶች በውስጡ መያዝ አለበት ማለት ነው፣ ማኮንኪያ ለመባል ማለት ነው። ስለዚህ ኮምፖዚሽኑ ማኮንኪያ አጋር እነዚህን ያዙ ማለት ነው። ሌላኛው ፕሪንሲፕልስ። ስለዚህ ይሄ ማኮንኪያ አጋር እንግዲህ ኢትስ ኢምፖርታንት ፎር ሴሌክቲቭ ኤንድ ኦልሶ ዲፈረንሻል ኦፍ ኮሊፎርም ማይክሮኦርጋኒዝምስ ኦር ነን ፋስቲደርስ ግራም ኔጌቲቭ ሮድስ። ስለዚህ ግራም ኔጌቲቭ ሮዶችን ሴሌክቲቭ አድርጎ ዲፈረንሺየት የሚያደርግልን አጋር ነው ብለናል። ስለዚህ ይሄ እንዴት ይሰራል? ዛት ሚንስ ኢትስ ፕሪንሲፕል። ይሄ ማኮንኪያ አጋር እንዴት ነው ሴሌክት የሚያደርገው ኤንድ እንዴት ነው ዲፈረንሺየት የሚያደርገው የምናወራበት ፕሪንሲፕል ማለት ነው። ስለዚህ እንዴት ሴሌክት ያደርጋል መሰላችሁ? አንድን ሳምፕል ስቱል ወስዶ እዛ ስንዘረው ማኮንኪያ አጋር ላይ ስንዘረው በውስጡ ሴሌክት ኤጀንት ባይል ሳልት ኤንድ ኦልሶ ክሪስታል ቫዮሌት። እነዚህ ባይል ሳልት ኤንድ ክሪስታል ቫዮሌት እነማንን ያደርጋል? ግራም ፖዚቲቭ ባክቴሪያዎችን ከጥቅም ውጭ ያደርጋቸዋል። ባይል ሳልት አስ ኤ ዲተርጀንት እንደ ዲተርጀንት በማገልገል ክሪስታል ቫዮሌት ይገባና ውስጥ ፕላዝማ ሜምብሬን ውስጥ ይገባና ግራም ፖዚቲቭ ላይ ምን ያደርጋል? ዲዝራፕ ያደርገዋል እንትኑን ሴሉን ማለት። ከዛ በኋላ ያ ሴል ኮላፕስ ያደርግና ግራም ፖዚቲቭ ባክቴሪያዎች ከጥቅም ውጭ ይሆናሉ። ከዛ በኋላ ሴሌክቲቭሊ ማን ያድጋል? ግራም ኔጌቲቭ ሮዶች ሴሌክቲቭሊ ያድጋሉ ማለት ነው። ስለዚህ አስ ኤ ሴሌክቲቭ ኤጀንት። ስለዚህ ማኮንኪያ አጋር እንዴት ይሰራል የሚለው አስ ኤ ሴሌክቲቭ ኤጀንት ባይል ሳልት እና ክሪስታል ቫዮሌት ግራም ኔጌቲቭ ግራም ፖዚቲቮችን ምን ያደርጋል? ከጥቅም ውጭ ሰፕረስድ በማድረግ ግሮዛቸውን ግራም ፖዚቲቭ ግራም ኔጌቲቮች ግን እንዲያድጉ በማድረግ ሴሌክት ያደርጋቸዋል። ሴሌክሽኑ ፕሮሰስ ይካሄዳል። ለምንድን ነው ግራም ፖዚቲቮች በዛ በባይል ሳልት እና በክሪስታል ቫዮሌት የሚደረጉት ሰፕረስድ የሚደረጉት? ለምን ዋይ ኖት ግራም ኔጌቲቮችን ለምን ሰፕረስ ያደርጋል? ቢኮዝ ኦፍ ሴክሬት ኢዝ ዋን። ያ ሴክሬት የሚባለው ግራም ኔጌቲቭ ባክቴሪያ ሃዝ አን አውተር መምብሬን አላቸው። ግራም ፖዚቲቭ ቲክ ፒፕቶግላይካን ቢኖረውም ግን አውተር መምብሬን የለውም። ስለዚህ ፍሪሊ ይሄ ክሪስታል ቫዮሌት እና ባይል ሳልት ፍሪሊ ወደ ፕላዝማ መምብሬን ይገባል። ከዛ በኋላ ሳይቶፕላዝም ዲስራፕት ያደርገዋል። ይሄኛው ግለት ግራም ኔጌቲቭ ግለት በውስጡ ፕሮቴክተር አውተር መምብሬን አለ። ይሄ አውተር መምብሬን ብሎከር ነው። ስለዚህ ማንም አይገባም። ስለዚህ ያልተፈቀደለት ማንም ስለማይገባ ባይል ሳልትና ክሪስታል ቫዮሌት ብሎክድ ስለሚደረጉ አይደርስበትም ማለት ነው። ከሴሉ ውስጥ ኢንሳይድ አይገባም ማለት ነው። ስለዚህ ዲስ ፕሬዘንስ ኦፍ አውተር መምብሬንስ ግራም ኔጌቲቭ ምን አይሆንም ሰፕረስድ አይደረጉ ማለት። ስለዚህ በዚህ ወይ ሰፕረስድ ያደርጋል ማለት ነው በእነዚህ ሴሌክት ኤጀንቶች ማለት። ሌላኛው ዲፈረንሺዬሽን ስናየው ደግሞ ላክቶስ ፈርመንት እነዛ ያደጉት እነዚህ ሴሌክቲቭ የቀሩ አሉ። ዛትስ ግራም ኔጌቲቭ ሮድስ። እነዚህ ነን ፋስቲደርስ ግራም ኔጌቲቭ ሮድስ። ፋስቲደርሶች በፍጹም አያድጉም። ሴሌክቲቭሊ የሚያድጉት ነን ፋስቲደርስ ግራም ኔጌቲቭ ሮድ ባክቴሪያ ብቻ ናቸው። ስለዚህ እዛ ውስጥ እንግዲህ እነዛ አደጉ። ከዛ በኋላ ምን ይደረጋል? ዲፈረንሺየት ይደረጋሉ። ባላቸው ባዮኬሚካል ሪአክሽን ዲፈረንሺየት ይደረጋሉ። ስለዚህ እነዚህ ሴሌክቲቭሊ የቀሩ ነን ፋስቲደርስ ግራም ኔጌቲቭ ባክቴሪያዎች እንግዲህ ማደግ ግሮዝ ያስፈልጋል። ለማደግ አሴ ፕራይሜሪ ሶርስ የሚጠቀሙት ላክቶስ ነው። እንግዲህ ምክንያቱም ላክቶስ ፈርመንተር ከሆኑ አሴ ፕራይሜሪ ሶርስ ላክቶስን ነው የሚጠቀሙት። ነን ላክቶስ ፈርመንተር ደግሞ ሌሎች አማራጮችን ይጠቀማሉ። ስለዚህ በዚህ ወይ ነው ዲፈረንሺየት የሚደረገው። እንግዲህ ላክቶስ ፈርመንተር ከሆኑ ዛት ሚንስ አን ኤንዛይም ዛት ኢምፖርታንት ፎር ብሬክዳውን ላክቶስ ካላቸው ላክቶስ ፈርመንተር ነው፣ ከሌላቸው ደግሞ ነን ላክቶስ ፈርመንተር ይባላሉ። ስለዚህ ላክቶስ ፈርመንተሮች ምን ያደርጋሉ? ያንን ላክቶስን ይጠቀማሉ። ላክቶስን ሲጠቀሙ አሴ ሶርስ ኦፍ ኤነርጂ ላክቶስን ይጠቀማሉ። ምክንያቱም ፕራይሜሪ ሶርሳቸው ላክቶስ ስለሆነ ላክቶስ ፈርመንተር ስለሆነ። ስለዚህ ላክቶስን ብሬክዳውን ሲያደርጉት ምን ይፈጠራል? አሲድ ይፈጠራል። ላክቲክ አሲድ ይፈጠራል ማለት ላክቲክ አሲድ ይፈጠራል። ከዛ በኋላ ይሄ ላክቲክ አሲድ
ምን ኤንቫይሮንመንቱን የሚዲያውን ኤንቫይሮንመንት ወደ ምን ይቀይረዋል? ወደ አሲዲክ ይቀይረዋል። ወደ ፒኤቹን ወደ 6.8 በታች አድርገው ይቀንሰዋል። በዚህ ምክንያት አሲዲፋይ ይሆናል ኤንቫይሮንመንቱ፣ ሚዲያው አሲዲፋይ ሲሆን በውስጡ እዛ ሚዲያ ውስጥ ምን አለ? ፒኤች ኢንዲኬተር አለ። ማን የሚሏት ፒኤች ኢንዲኬተር? ኒውትራል ሪድ የሚባል ፒኤች ኢንዲኬተር አለ። ስለዚህ ይሄ ኒውትራል ሪድ ወደ ምንድን ቼንጅ ያደረገ? ወደ ፒንክ ከለር ወይም ወደ ሪድ ይቀየራል። ስለዚህ በዛን ጊዜ ምን ይሆናል? ላክቶስ ፈርመንተሮች ምን አይነት ኮሎኒ ይሆናለች? ፒንክ ወይም ሬድ ከለር። ዛት ሚንስ አሲድ ፕሮዲውስ ተደርጓል ማለት ነው። አሲድ ፕሮዲውስ ሆኗል ማለት ነው። ነን ላክቶስ ፈርመንተሮች ግነት ምን ያደርጋሉ? ላክቶስን መጠቀም ስለማይችሉ ግን አሉ፣ በህይወት ስላሉ መቀጠል ያስፈልጋቸው። ስለዚህ ማንን መጠቀም ይችላል? ፔፕቶንን ይጠቀማሉ። ፔፕቶንን ሲጠቀሙ ምን ይሆናል? ፔፕቶን እንግዲህ አሚኖ አሲድ አይደለ? አሚኖ አሲድ ከዛ አሞኒያ ፕሮዲውስ ይደረጋል። እዛ የአሞኒያ ደግሞ ከውሃ ጋር ሪያክት ማለት አሞኒየም ሃይድሮክሳይድ ይፈጥራል። ይሄ አሞኒየም ሃይድሮክሳይድ ደግሞ ምንድነው? ቤዝ ነው። ስለዚህ ወደ አልካላይን ይቀየራል። ይሄ ፒኤቹ ወደ አልካላይን ይቀየራል። ኤንቫይሮንመንቱ የሚዲያው ኤንቫይሮንመንት አልካላይን ይሆናል። በዚህ ጊዜ ፒኤቹ ይጨምራል፣ ከ7 በላይ ይሆናል። በዚህ ምክንያት አልካላይን ይሆናል። ፒኤች ኢንዲኬተሩ ኒውትራል ሪዱ አይቀየርም። ዛት ሚንስ ከለርለስ ይሆናል። ኮሎኒዎቹ ከለርለስ ሆነው ወይም ፔል ወይም ከለርለስ ይሆናል ማለት። ስለዚህ ነን ላክቶስ ፈርመንተሮች ከለርለስ ይሆናል። ላክቶስ ፈርመንተሮች ደግሞ ፒንክ ኮሎኒ ይሆናል ማለት ነው። በዚህ ምክንያት ፕሪንሲፕል በዚህ መሰለኝ ሴሌክቲቭ ኤጀንት ባይልሳት ኤንድ ክሪስታል ቫዮሌትን በመጠቀም ግራም ፖዚቲቮችን ሰፕረስድ በማድረግ ግራም ኔጌቲቮችን እንዲያድግ ያደርጋል። አስ ዲፈረንሻል ኤጀንት ደግሞ ኒውትራል ሪድን በመጠቀም ላክቶስ ፈርመንተርን ከነን ላክቶስ ፈርመንተሮች ዲፈረንሺየት ያደርግልናል ማለት። ስለዚህ በዚህ ዋይ ነው ማኮንኬ የሚሰራው ማለት ነው። ፕሪንሲፕሉ ይሄንን ይመስላል ማለት ነው። ስለዚህ አንድን ማኮንኬ አጋር አይተን ስናየው ኮሎኒው ፒንክ ከሆነ ዚስ ኢዝ ላክቶስ ፈርመንተር እንለዋለን። ግራም ኔጌቲቭ ላክቶስ ፈርመንተር ለምሳሌ ምን አለ? ኢኮላይ አለ፣ ክሌፕሴላ አለ፣ ሲፕሮባክተር አለ፣ ሚክሮባክተር። እነዚህ አሁን ላክቶስ ፈርመንተሮች ናቸው። ሌላኛው ኢንተርፕሬቴሽን ዛት ሚንስ እንዴት ብሎ ኢንተርፕሬትድ ይደረጋል ማለት ነው። እንግዲህ አንድ ማኮንኬ አጋር የተዘራበት እንትን ሚዲያ አመጡ አይንን አንብብ ቢባል እንዴት ኢንተርፕሬት አደርገዋለሁ የሚለውን ነው። ለምሳሌ ግሮዝ ኢኒሺየል ግራም ፖዚቲቭ አያድግም። yes due to the presence of bile and also crystal violet yes የሚያድገው ማን ብቻ ነው? only ግራም ኔጌቲቭ ባክቴሪያ ካን ግሮ ግራም ኔጌቲቭ ባክቴሪያዎች ያድጋሉ። ሌላኛው እንትኑን በማየት ኮሎኒውን በማየት is it pink or colorless? ፒንክ ከሆነ it is what ላክቶስ ፈርመንተር። ፒንክ ከሆነ ላክቶስ ፈርመንተር፣ colorless ከሆነ it is what non lactose ferment. And the produce pink or red color due to the acid production lowering the pH's high acid production አለ ማለት they may be the bile salts and creates hazo or opaque halo አዩ around the colony ኮሎኒው ላይ እንደ ዘውድ ነገር ይፈጠራል ማለት ምክንያቱም ባይል ሳልቱ ፕሪሲፒቴት ስለሚያደርገው ነው። ሌላኛው ነን ፈርመንተር ምንላቸው ደግሞ appears colorless or transparent often taking on the original pale color of the media የሚዲያውን ፔል ከለር ይይዛል። ሌላኛው ኢንካፕሱሌትድ ኦርጋኒዝም እንላቸው ደግሞ ባክቴሪያ ላይክ ክሌፕሴላ ፕሮዲስ ኮፐስ ካፕሱላር ፖሊሳካሪ ሪዛልቲንግ ሚኮይድ የሆነ ኮሎኒ ፕሮዲስ ያደርጋል ማለት። ስለዚህ ኢንተርፕሬሽኑ ይሄንን ይመስላል። ሌላኛው ዩዝ ኦፍ ማኮንኪ አጋር ነው። ማኮንኪ አጋር ለምን ይጠቅማል የሚለው እንግዲህ ነግሬያቸዋለሁ። አንደኛው ኢትስ ኢምፖርታንት ፎር አይዞሌሽን ኦፍ ግራም ኔጌቲቭ ባክቴሪያ ፍሮም ክሊኒካል ፉድ ኤንድ ኤንቫይሮንመንታል ስፔስመን ነው። ስለዚህ እንደዚህ አይነት ስፔስመኖች ላይ ግራም ኔጌቲቭ ባክቴሪያዎችን ምን አይዞሌት ለማድረግ ይጠቅመናል። ግራም ፖዚቲቮችን ሰፕረስ በማድረግ ግራም ኔጌቲቮችን አይዞሌት ለማድረግ ይጠቅመናል። ሌላኛው ኢትስ ኢምፖርታንት ፎር ዲስቲንጉሽ ቢትዊን ላክቶስ ፈርመንቲንግ ነን ላክቶስ ፈርመንቲንግ ግራም ኔጌቲቭ ባክቴሪያ ብለን ዲስቲንጉሽ ለማድረግ ይጠቅመናል ማለት ነው። ሰላም የኢትዮ ሚድ ላብ አካዳሚ ተከታዮች
እስካሁን ስለነበረን ቆይታ አመሰግናለሁ። የዛሬው ቪዲዮአችን ይህንን ይመስላል። በቀደም ቪዲዮን ስለ ካልቸር ያወራነው እየገባችሁ እዩት። ስለነበረን ቆይታ አመሰግናለሁ። መልካም ቆይታ